ጥያቄ ምን ነበር ወንድማቸው? ብዙ ጊዜ ጠይቄ ያልተመለሰልኝ ጥያቄ ስለሆነ ነውና ምናልባት እንደ እግዚአብሔር ፈቃድ ዛሬ ይመለስልኛል ብዬ ስለማምን ነው። ጥያቄው ሁለት ነው። እኔ የተወለድኩበት አካባቢ አጋጣሚ ሆኖ ቅድም ሲነሳ ነበረ። በዛ ዘመን የነበሩ ሰዎች ቤተክርስቲያኗን ይቀድሱ የነበሩት ቅባቶች ናቸው። የዛ ጊዜ ያጠመቁኝ እኔን ያጠመቁኝና ስጋው ደግሞ የሰጡኝ ወይም ልጅነትን ክርስትናን የሰጡኝ ሰዎች እነሱ ነበሩ ማለት ነው። አሁን እርግጥ ነው ቤተክርስቲያኗ ወደ በኦርቶዶክስ ነው እንትን የምትለው፣ ግን እኛ አልተጠመቅንም። ስለዚህ አሁን እንደ አዲስ ክርስትና መነሳት አለብኝ ወይ? አንደኛው ጥያቄ ይሄ ነው። ሁለተኛ ከዛ ጋር የነበሩ ሰዎች አብረውኝ የነበሩ ወይም የኔን ወላጆች ለምሳሌ ማለት ነው እነሱ ሰዎችም እዛ አዳት ታይም የነበሩ ሰዎች ናቸው ያጠመቋቸው። ስለዚህ ቢጠመቁ ወይም እኔም ብጠመቅ የግዴታ እንደ አዲስ ስጋው ደግሞ ወይም እነዛ የሚያስፈልጉ እነዚህ አምስቱ አዕማደ ምስጢር ላይ ያሉት ነገሮችን ሙሉ ለሙሉ ከውናለሁ ወይ ነው ጥያቄ። ይሄ ነው የኔ ጥያቄ። እሺ ዲያቆኒክ ደሙና እኔ ማሳብ ሰጣለሁ። አዎ በመጀመሪያ እዛ አካባቢ አሁን የነበርክበት አካባቢ ላይ የነበሩ ካህናት ያጠመቁት ቅባቶች ናቸው ብሎ ለመደምደም የሚከብድ ይመስለኛል። ምክንያቱም ምናልባት መረጃውን የሰማኸው አሁን ይመስለኛል። የዛን ጊዜ ታውቀ ነበረ? በሕፃንነት እያለ ታውቀ ነበር? አላቅም ነበር። በመሀል እኔ ያደግኩት አምድ ሃይማኖት ነው፣ ግቢ ገብርኤል ማለት ነው። አሁን የምኖረው ጅማ ነው። በዛ ጊዜ እኔ ታወቅኩ በኋላ እና እንደገና ወደዛ ወደ ክፍለ ሀገር በተመለስኩ ጊዜ አንድ ክርክር ነበረ። እኛ ሁሉ ሄደን ቤተክርስቲያን ለማሰራት በነበረው ጊዜ ክርክር ነበረ። እዚህ ቤተክርስቲያን ውስጥ ታቦታ እናስገባም፣ እዚህ እናስገባለን አዲሱ ጋር ተብሎ በዛ የተነሳ ክርክር ተነስቶ በመጨረሻ ምን ሆነ? እኛ ቅባት ነን ብለው ለዩ እነዛ ሰዎች፣ እኛ ደግሞ ኦርቶዶክስ ነው ብሎ ምዕመኑ በሁለት ተከፈለ። በሁለት ተከፍሎ አዲሱ ቤተክርስቲያን ኦርቶዶክስ ሆኖ አዲሱ ቤተክርስቲያን ታቦቱ ገባ ማለት ነው። አባቶች መጥተው ባርከውት እነዛኞቹ ተገንጥለው ለብቻቸው አሉ። አዳት ታይም ደግሞ እኛን ያጠመቁን እነዛ ሰዎች ናቸው። አገኘኛ ሐሳቤ መምህር? ገብቶኛል። ምን እንደሆነ ታውቃለህ? አሁን መታወቅ የሚገባው መሰረታዊ ጉዳይ እኛ ቤተክርስቲያን ላይ በተዋህዶ ቤተክርስቲያን ላይ ሆኖ አንድ ካህን በውስጡ ቅባት ሆኖ ቢያጠምቅ መናፍቅ ሆኖ ቢያጠምቅ ቤተክርስቲያን እስካለየችው ድረስ ያማርጥ ኦፊሻል በዛ ስላልታወቀበት የኛ ጥምቀት ላይ የሚያመጣው ለውጥ የለም። እኛ ጋር የሚያመጣው ለውጥ የለም። በደሉ ኃጢአቱ የሚሆነው በራሱ ላይ ነው። ለምሳሌ አንድ ሰው አሉ እኮ እኛ ቤተክርስቲያን ዛሬ ተሐድሶች ሆነው በልባቸው እዚህኛ ቤተክርስቲያን ላይም ቅጥረኛ ሆነው እየቀደሱ ያሉ ሰዎች አሉ። በሚያጠምቁት ጥምቀት፣ በሚቀቡት ሜሮን፣ በሚያቀብሉ ስጋ ወደሙ ላይ ምንም ያመጣብን ለውጥ የለም። ይከብራል፣ ራሱ ይሆናል በሆነ በዛ ሰው ግን መዓቱ ለዛ ሰው ከዛ ኦፊሻል ቤተክርስቲያን ስታወግዛ ይወገዛል ማለት ግን የኛ ጥያቄ ፉርሽ የሚሆነው የቱ ጋር ነው? ቅባት መሆናቸው ታውቆ ቤተክርስቲያን ከተለዩ በኋላ ድጋሚ እነሱ ጋር ሄደን ክህነት ንስሐ ገባል አቁርቡን ካልን አጥምቁን ካልን ሙፋቄ አየ ኦፊሻሊ ቤተክርስቲያን ለይታ ካወቀች እንኳን። በተረፈ ግን ዛሬም ይኖራሉ። አሁን እኮ ማን ያውቃል? አዲስ አበባ መሀል ላይ እኮ ይኖራሉ ካህናት ሆነው ዲያቆናት ሆነው ሁለት ቦታ ላይ ያሉ ቢላም በሁለት ቤት የሚሉ ሰዎች እኮ አሉ በየቦታው። እዚህ እኛ ቤተክርስቲያን ላይ ለሚፈጽመው ክህነት ለምንም ያመጣብን ችግር የለም። ለምን እኛ አምነን የተጠመቅነው ቤተክርስቲያን ላይ ስለሆነ። ዳሩ ግን ቤተክርስቲያን ኦፊሻሊ በቅዱስ ሲኖዶስ ወይ ደግሞ በዛ በታወቀበት ሰበካ ጉባኤ ታውቆ ያ ካህን ከታገደ በኋላ ግን ድጋሚ ሄደን እሱ ጋር ጸልያለሁ ከተወገዘ መናፍቅ ጋር አብሬ ውዳሴ ማርያም ደግማለሁ ካልን ግን ያ ክህነት፣ ያ ጥምቀት፣ ያ ትምህርት ሙፋቄ ነው። ከዛ በፊት ጋር የተደረገው ግን ዛሬ በልባቸው ይዘው የሚንቀሳቀሱት ግን እግዚአብሔር ጠይቃቸዋል። በእነሱ ማለት እኛ ኢየሱስ የምታምነው ተዋህዶ ሰው ነው። ቅባት ሙፋቄ ነው ወይ? እልል ያለ ሙፋቄ ነው። አንድና ሁለት እኮ የለውም። እልል ያለ ቅባትና ጸጋ እልል ያለ ሙፋቄ ነው። በቃ እኮ ያለቀለት ነው። ግን ይህንን በስውር የሚያደርጉ ዛሬም አዲስ አበባ ከተማ ላይ አሉ። ምን አገር ቤት ብቻ ይመስላል። መሀል ከተማ ላይ ቁጭ ብለው በውስጣቸው የውስጣቸውን ይዞ የሚያደርጉ ሰዎች አሉ። የታወቀበት ቀን ግን አለ። ስለዚህ አንዳንድ ሰው የተሰወረ እኮ ሙፋቄ ያለው ሰው እኮ አለ። የተሰወረች ሙፋቄ እኮ በውስጡ ያለ እግዚአብሔር የሚገልጣት ጊዜ አለ፣ ሰዓት ሲኖር ማለት። ግን እኛ ተጠማቂ ያለ እኛ ቆራቢያን ላይ እኛ የምናገለግል ሰዎች ጋር ግን ያመጣብን ነገጣው ግን የለም። ከታወቀ በኋላ ግን ማድረግ አይጠበቅበትም። ሌላ መጨመር ወንድማችን ለምሳሌ ማን ነው ትዝታው ቀሲስ ነበር። አካል ብዙ ሰው አጥምቋል። ብዙ ልጆችን አጥምቋል። የልጅነት ጥምቀት ሰጥቷል።
አይ ትዝታው እኮ በውስጡ የዛን ሰዓት እንዲሁ ምንፍቅናውም እያለ ስላጠመቀ እነዚህ ልጆች ጥምቀት አትሰራም፣ አይሆንም። ምክንያቱም በቤተክርስቲያን ውስጥ ሆኖ ያን ነገር ነው ከቤተክርስቲያን አሁን ተለይቷል አይደል? አሁን ትዝታው ጋር ሄዶ በቃ የራሱን ነገር የሚያደርግ ካለ ያ በትዝታው ኦልሬዲ የተወገዘ በምንፍቅና በክህደት ያለ ስለሆነ ከቤተክርስቲያን አካልነት የተገነጠለ የወጣ ስለሆነ ከዛ በኋላ ያለው አገልግሎት ሁሉ በቤተክርስቲያን ሊቆጠርም የሚታይም አይደለም፣ ዋጋ የሚያሰጥም አይደለም እና በእሱ ብታስበው ጥሩ። በተረፈ ግን ቅባትና ጸጋ በተመለከተ አይ ቲንክ አንድ ቀን መግባት አለብን እንዲያውቁ በዚህ ጉዳይ ላይ ብዥታዎች አሉ ይመስለኛል። እና ቅባትና ጸጋ ምንድን ናቸው? ቅባት ሲበብ ነው፣ ጸጋ ምንድን ነው? ለምሳሌ ቅድም ተናግሬያለሁ። ለምሳሌ ሙሉ ወንጌልና ቃልዮስ ስንል እንደ ቤተ እምነት ተቋም ሆነው ቤተ እምነት ሆኖ የእምነት መግለጫ አውጥተው ቤተ እምነቶች ሆነው መመሪያ ያላቸው ናቸው። ቅባትና ጸጋ ስንል እንደ ቤተ እምነት የእምነት መመሪያ ይዘው ቤተ እምነት ተብሎ ተቆጥረው ቤተ እምነት ተብሎ የራሳቸውን ሲኖድ አቋቁመው ያሉ ናቸው ወይስ አይደሉም? ምንድነው ራሱ ቅባትና ጸጋ? መነሻው ምን ነበረ? ዲስከሽኑ ምን ነበረ? ራሱ ቅባት ማለት ማለት ጸጋ ማለት ማለት ካራ ማለት ማለት ነው። ምን አይነት ትምህርት ስለተማሩ ነው በዛ የመሰላቸው? ምን አይነት ምንፍቅና ስለነበር ነው የሚለው እነዚህን ሁሉ በሌላ ቀን እናነሳለን። ችግር የለውም። እሺ ሁለተኛው ጥያቄ ምን ነበረ? እና አዲሽን ደግሞ እዚች ጋር እንደውም ለመጨመር ያክል በጣም ማስመር ያለበት ያንን ቅባት ነው ብለን ወይ ደግሞ ጸጋ ነው ብሎ የታወቀው ካህን ክህነት የሰጠችው ማናት? ተዋህዶ ቤተክርስቲያን። ጳጳሱን የሾመው ፓትርያርኩ ምንድናቸው? ተዋህዶ። ይሄንን የተዋህዶ ትምህርት አላግባብ ሆኖ በመጠቀም ለኑፋቄ መጠቀማቸው ይጠየቃል። ምክንያቱም ቄሱን ቄስ ያደረገችው ማናት? ኦርቶዶክስ ተዋህዶ ቤተክርስቲያን። ከየት የመጣ? ከሐዋርያት የመጣ ምን የሚሉት? ተዋህዶ። ከቄርሎስ የተማርነው ክርስቶሎጂ ተዋህዶ። ይሄን ነገር ላልተገባ መጥቷል። ምንድነው ያለው ጌታችን በወንጌል? መሰናክል መምጣቱ አይቀርም፣ ማሰናከያ ለሚያመጣ ለዚያ ሰው ግን ወዮለት ነው። ስለዚህ ምን የሚል ቃል ቅድም ስናነበውም ሰምተህ ከሆነ በገዛ ደግሞ የዋጃትን ቅድስት ቤተክርስቲያንን ትጠብቋት ዘንድ እናንተ ጳጳሳት አድርጎ ለሾመት ለራሳችሁና ለመንጋው ተጠንቀቁ። ምን ማለት ነው? በአግባቡ ማይመሩበትና ማይመሩን ከሆነ ይጠየቁበታል። እኛ ግን የሚጠበቅበት ምንድን ነው? ኦርቶዶክሳዊ ቤተክርስቲያናችን ከምታቀው ከታነጸበት ደብር ሄዶ መጠመቅ መቁረብ። ሳያምን እኮ በጣም ይገርም፣ ሳያምን እኮ የሚቀድስ ሰው እኮ አለ። ሳያምን እኮ የሚያጠምቅ ሰው አለ። ለእኛስ ያቁርባን አማናዊ ነው፣ ለእኛስ ያጥምቀት አማናዊ ነው። ተጠራጥሮ ለሚቀድሰው ተጠራጥሮ ለሚያቆርበው ለዚያ ሰው ግን ወዮለት። ስለዚህ ጉዳያችን እንደዛ አድርገን ማየት ያለብን እንጂ ከሰው እግዚአብሔር አምላክ እኛ ጋር በረከት የሚያመጣው ለሚጠራጠረው ወዮለት ባጭው። እኛ ጋር ለሚያመጣው ነገር ግን ምንም ነገር አያመጣውም እኛ ጋር ማለት። ልክ አሁን ሜዳ ዮሐንስ አፈወርቅ በተቆሸሸ እጅ እና አይተህ ከሆነ ገበሬ ሲያርስ የተቦጫጨቀ ልብስ ለብሶ ቁንጣ አድርጎ ዘን ጭቅጭቅና በጣም ያደፈ ልብስ፣ ያደፈ ጫማ፣ ያደፈ እግር፣ ያደፈ እጅ አለውና በዛ ዘር ይዘራል። እስቲ በሚዘራው በቆሎ ወይም ስንዴ ቆሻሻ በሆነ እጅ ስለዘራው ሲያድግ ያ በቆሎ ቆሻሻ ይሆናል? አይሆንም። ካህኑ እኮ በጣም እኮ ያ እኮ ገበሬ እኮ ቆሽሿል። ምናልባት እጁ እንደዚህ እያደረገ ነው ምናምን ነው፣ እጁን አልታጠበም ምናምን፣ በጣም በቆሻሻ ነገር ስንዴውን ዘርቷል። ሲበቅልስ ንጹህ ነው። ዘሩ ምንም አልሆነም። ገበሬው ግን ቆሽሿል። የገበሬው ቆሻሻነት ወደ ዘሩ አይተላለፍም። በትክክለኛ ቦታ ነው የዘራው። ዘሪውን ለዘራው ለዚያ ገበሬ ግን ወየውለት። ስለዚህ ያንን ነገር ማወቅ አለብን ነው። ይቅርታ ስላረዘምኩት እንደው አጽው ለሰብ ሁለተኛው ጥያቄ እንቀበል። ብዙ ሰው ስላለ ገስት ላይ ሁለተኛው ጥያቄ ከዚህ ጋር ተያይዞ ነበር። የግዴታ እነዛ ሰዎች እንትን ካሉ አባቶች ሳናገር እኔ የግዴታ ቁርባን እንደ አዲስ ቤተሰብ ሁሉ ከእኔ ባለትዳር ነኝና እነሱን ጨምረው ቁርባን መቁረብ አለብህ፣ ልጅነትን ማግኘት አለብህ፣ ሁለተኛ ጥምቀት የሚል ነበርና ጥምቀት አንዲት እንደሆነች አውቃለሁ። ስለዚህ ሁለተኛ ጥምቀት እንዴት ነው? ሁለተኛ እንትን ለምንድን ነው የሚለውን ነገር ለማወቅ ነበረ። አጣይቀው ይመስላል አጣይቁ ነው። አሁን ሰዓተኛ ጋር ሲመጣ ተብራራዩት። አሁን ቅድም በደፈናው ስለጠየቀን እኛ በደንብ በተንተን አድርገን መለስልህ። አሁን ተግባባን። ካህናቶቹ እርግጠኛ ነኝ እንዲህ በጀራ አድርገህ ስለጠየቃቸው ከወጡ በኋላ እዛ ሄደህ ህብረት አድርገህ ከተለዩ በኋላ ከተወገዙት ጋር ህብረት አድርገህ አንድ ላይ አካል ሆነ ያደረከው ስለመሰላቸው አዎ ኦልሬዲ ከተወገዘ ጋር ኦልሬዲ ለምሳሌ ሳትጠመቅ የልጅነት ጥምቀት ሳትጠመቅ አሁን ለምሳሌ አንዳንድ ሰዎች አሉ ኦኬ ከልጅነት ጀምሮ ፕሮቴስታንት ሆነው አሉ አይደል? አልተጠመቁም፣ ቤተክርስቲያን አልነበሩም፣ ጥምቀትን አላገኙም።
ልጅነትን አላገኙ ከቤተክርስቲያን የነበሩ አይደሉም። ከልጅነት ጀምሮ በሌላ ቤተ እምነት ያሉ እነሱ ቢመጡ የልጅነት ጥምቀት ግዴታ ይጠመቃል። ኦኬ ለምሳሌ አሁን ትዝታው ኦልሬዲ ክዷል ወጥቷል። ወደ ቤተክርስቲያን ቢመለስ የልጅነት ጥምቀት አይደለም የሚጠመቀው። ምክንያቱም የልጅነት ጥምቀት ለተፈጸመለት ሰው የምትደጋገም አይደለችም። አንድ የተፈጽማለች አለቅ። ያ ሰው ሲመለስ በንስሐ የቄደር ጥምቀት ወይም የንስሐ ጥምቀት የእንባ ጥምቀት ተጠምቆ በንስሐ ወደ ቤቱ ይመለሳል። ለምሳሌ የጠፋው ልጅ ታሪክ ትዝ ይልሃል? የሉቃስ ወንጌል ለምናገኘው በቃ የጠፋው ልጅ ታሪክ አይተህ አንብበው ከሆነ ልክ የዚህ ምሳሌ ነው። ክዶ ወጣ፣ ሲመለስ አባቱ ምንድን ነው ያደረገው? ገላውን እንዲያጥቡ ቀለበት እንዲያደርጉለት ፍሪዳውን አድሮ ተቀበለ ይላል። አየህ ልጅነቱን አላጣም። ምክንያቱም ልጅነት አንዴ የምትሰጥናት የምትጠፋ አይደለችም። ሲመለሱ በንስሐ ይጠመቃሉና ይመስለኛል ካህናቶቹ የመሰላቸው ያንተን ጉዳይ ኦልሬዲ ወጥተህ ኦልሬዲ የልጅነትን ጥምቀት ሳታገኝ በቤተክርስቲያን በሌላ ቦታ ሄደህ አስጠምቀህ ተጠምቀህ መስሏቸው ሊሆን ስለሚችል ጥያቄ ነው። በዛ መልኩ ይሁን። ዲያቆን የሚጨምር ነገር ካለ ይጨምርና እንጨርስ ከሱ ጋር። መልካም እሺ፣ ወንድማችን ስለመጣ ደስ ብሎናል። አመሰግናለሁ በጣም እሺ። አሜን አሜን። እሺ በሌላ ቀን ዲያቆን ይሄ ቅባትና ጸጋ የሚለውን ኮንሰፕት እንገባበታለን። ምክንያቱም አንዳንድ ሰዎችን ለማሸማቀቅ አንዳንድ በተለይ በፕሮቴስታንቱ ዓለም ያሉ ሰዎች ሲጠቀሙ ትሰማለሁ። ለምሳሌ እናንተ እኮ ቃለ ሕይወት የሚባል ሙሉ ወንጌል የሚባል ቤተ እምነት ተካፍላችሁ አስልም ቅባትስ ጸጋስ ይላሉ እና ያ ትንሽ ያስቀኛል። እኔ ምንድን ነው እውነት ቅባትና ጸጋ ቃለ ሕይወትና ሙሉ ወንጌል የሚል አይነት ኮንተንት ነው በውስጥ ያለው አይደለም። እና እሱ ነገር ክሊር እናደርግላችኋለን ኔክስት ታይም። እሺ ቤተክርስቲያን እንዳወገዘችን ግን ይወቁ ማለት አሁን ለምሳሌ በዚህ በጎጃም አካባቢ ላይ አሁን የኛ ሲኖዶስ አቡነ ማትያስ አሁን ባሉበት የዛሬ ዓመት አካባቢ ቅባትና ጸጋ የሆኑ ጳጳሳትን አውግዛለች። እነኛ ቤተክርስቲያን አይ ችግር የለውም እኮ ተዋህዶም አንድ ቪው ነው፣ ቅባትም አንድ ቪው ነው፣ ጸጋም አንድ ቪው ነው፣ ችግር የለም ጳጳስ ደግሞ አይነካም የሚባል ነገር የለም። ጳጳሳት ተወግዟል። ኢቭን እነሱ የሚሰጡት ክህነት ጭምር ተወግዟል። ስለዚህ ቅባትና ጸጋ በእኛ ቤተክርስቲያን የተወገዘ ነው። አንድ ጊዜ በጣም የሆነ ጊዜ ገብቼበት ነበረ ላይቭ ላይ። ተጨማሪ የሚያስፈልግ ከሆነ ግን እንግባበት። እሺ እንግባበትና አንድ ቀን በጥያቄና መልስ አድርገን ሰመሪ ማድረግ እንችላለን። ምን ችግር የለውም። እሺ ሚስራይ ሰላም ብያለሁ። ሚስራ እንኳን ልትማር ነው የምትገባው። አንደርስታንድ። እሺ ትሁን ትቀመጥ። እሺ ችግር የለውም። ሳራ አቤቱም ሰላም እንዴት አለ? ሚስራይ እንዴት ነው? ሰላም ነው? አውቃለሁ። እሺ ቁጭ ችግር የለውም። ከእስልምና የመጣች እህታችን ናት እና እሺ ሳርዬ ሰላም ብያለሁ። ሳራ ዲያቆን አንዲካ ይቅርታ ጋር ማለት ነው ሚዩት ማድረጊያ ብቻ አድርገህ ሞዴሬተር ትጠኛለህ። ሚዩት አታርጊያቸው ፈልጌ ነው። ችግር የለውም ማረኝ። ኢትስ ኦኬ ችግር የለውም። ኖ ሙስሊምም ሆነው የሚናገሩት አለ እኮ ኮመንት ይደብራል። ችግር የለውም። ለምን ብቻ አስተኝ በማለት ባስ ካለ ሰጥቻለሁ። አይ ሚዩት እንዲደረጉ ማልፈልጋቸው ሰዎች አሉ የማያቸው ሰዎች ስላሉ ችግር የለውም ሰጥቻለሁ። እሺ ሳራ ሰላም ብያለሁ። ሰላም እሰማለሁ። ትሰሚያለሽ? ከየት ቤተ እምነት ነሽ? ማን ነው ስምሽ? ሳራ እባላለሁ። ኦርቶዶክስ ተዋህዶ ነኝ። እሺ ሁለት ጥያቄ ነው ያለኝ። አንዳንድ ጊዜ ለራሴ ማስበው ጥያቄ የሚመጣብኝ አንዳንዶቹ መማሃራንም ስለሚናገሩት ነው ማለት ነው። ሁለት ጥያቄ ነው ያለኝ። አንድ ጥያቄ የራሴ ነው። ሁለቱም አንደኛው ግን የሚማረው ትምህርት ነው። አንድ ህፃን ልጅ ሲጠመቅ ህፃን ማለት ነው የአዳማዊ ኃጢአት ይዞ ነው እንደሚጠመቀው ወይ ለውልድነት ነው የሚጠመቀው? ውልድነት ሊያገኝ ነው። አሁን አዳማዊ ኃጢአት ስላለው ነው የሚባል አንዳንድ ነገር አለና ኃጢአት ስላለው ይሄ አዳማዊ ኃጢአት የሚባለው አልተጨረሰም እንዴ? መስቀል ላይ አልጨረሰውም እንዴ ጌታችን ኢየሱስ ክርስቶስና ምንድነው እንደዚህ አይነት ትምህርት አለና እንዴት ነው አስረዱኝ ማለት ነው። እሺ ዲያቆን ይቀጥሉ። ይቀደም ሁሉን ነገር ቀጥለረ ፍቅር ነው እንግዳ ስለሆኑ በአጭር ቃል ምንድነው የህፃናት ጥምቀት በአዳማዊ ሳይሆን
ከፍጥረታዊ ሰው የተወለደ ፍጥረታዊ ነው። ስለዚህ የእኛ ልደት መንፈሳዊ ልደት ነው። አሁን ለምሳሌ እኛ ክርስቲያን ነን። ምን እንደሚለው ከማይጠፋው ዘር ተወልዳችሁ አይላል። የሆነ ዘር ተወልዳችሁ የሰው ዘር ምን የሚል የአዳም ዘር ሰው የሚል ማለት ነው። ይሄ ፍጥረታዊ ሰው ሰማያዊ ለመሆን መጠመቅ አለበት። በ40 ቀን መጠመቃል። ሲጠመቅ የሰማያዊ ዜጋ አካል ይሆናል እንጂ የአዳም ኩነኔ የአዳም በደል ሆኖበት ኖሮበት አይደለም። ያማ በመስቀል እኮ ተሻረ። ግን በአንዱ በእግዚአብሔር ልጅ አምኖ ማይጠመቅ ሕፃን ከሆነ ደግሞ በቤተሰቦቹ እምነት ማለት ነው ባለማመኑ አሁን ተፈርዶበታል የሚል የሚፈርድበት ባለማመኑ ነው። ይሄ በነፃ የተሰጠውን ድህነት ባለመቀበሉ ማለት። ስለዚህ ያ ፍጥረታዊ የሆነ ከሰው ዘር የመጣን ሰዎች ዜግነታችን እንዲቀየር መግባት አለብናል። ለምሳሌ ቪዛ የሚመታልን ምን ስንሆን ነው? እዛ ሀገር ገብተን የዛ ሀገር ዜጋ ስንሆን። ስለዚህ የሰማይ ቤታችን ላይ ለመግባት ቪዛው ምንድነው? ጥምቀት። ማህተቡ ምንድነው? ሜሮን። በምን ይረጋግጣል? በስጋው ደግሞ። ከዛ የማን እንሆናለን? የእግዚአብሔር ልጆች እንሆናለን ማለት። ልክ የእግዚአብሔር ልጆች ስንሆን ለሰማይ ዜጎች የተዘጋጀ ከዛ በዚህ እድገት ያው ድህነት ሂደታዊ ስለሆነ በዚህ እድገታችንን ድህነታችንን እየቀጠልን እንሄዳለን ማለት። ስለዚህ በአጭሩ ሕፃናትም ሆነ በተለይ በአዲስ የምንጠመቀው ከፍጥረታዊ ሰው ወተን የሰማያዊ ጌታ የክርስቶስን ሀገራችን በሰማይ ነው ሳለን የሰማይ ሀገራችን አይነት ያስፈልጋል እንዴ። አሜሪካ ሀገሬ ናት እኮ ካለ እኮ ያሬ አሜሪካዊ ነው ማለት ነው እኮ። ጃፓን ሀገሬ የሚል አሁን ያሬ ጃፓናዊ ነው ማለት ነው። ሀገሩ እዛ ነው ማለት። ስለዚህ የሰማያዊ ዜጋ ሆኖ ለመገኘት የሰማያዊ ዜጋ እንትን ያስፈልገዋል፣ ቪዛ ያስፈልገዋል። ያቺ ቪዛችን ምንድናት? ሚስጥራት መፈጸም። ስለዚህ ፍጥረታዊ ሰው ሆነ እንዳንሆን ካርተን ለመዳን የእግዚአብሔር ልጆች ለመሆን የምንጠመቀው እንጂ ሕፃናት ላይ የአዳም በደል ርኩሰት ኖሮበት አይደለም። ያ በምን ተቀብሯል? በክርስቶስ ሞት። ከዛ ስንጠመቅ ያ ፍጥረታዊ ሰው ተቀብሮ ከእንደገና ከሞቱ ጋር ይተባበርና ከውሃ ሲወጣ ደግሞ ከትንሣኤ ጋር ይተባበራል። ሞቱን በሚመስል ሞት ከክርስቶስ ጋር ካልተባበረ ትንሣኤ በሚመስል ትንሣኤ ደግሞ ከእሱ ጋር መተባበር ደግሞ አይቻልም። ይሄ ካልሆነስ ድነት የለም። ስለዚህ በሞቱ ካልተባበርን፣ በጥምቀት ካልተባበርን፣ አሮጌ ማንነት ካልተቀበረ ምን ማለት አሮጌ ማንነት ማለት አዳማዊ ማንነት ካልተቀበረ ፈርሶ በስብሶ የሚቀረው ማንነት ካልተቀበረ አዲሱ ሰው ክርስቶስን ልበሱት ነው ያለን። በምን እንደምንለብሰው? በጥምቀት የምንለብሰው። ከዛ ለሰማያዊ ዜጋ የተዘጋጀ እንሆናለን ማለት ለድህነት እንዘጋጃለን ማለት በዛ መንገድ ነው እንጂ ለእርግማኑ ለመዓቱ አይደለም። ግን አንዳንድ ሰዎች ለምንድን ነው ይህን ሀሳብ የሚያነሱት? ይሄ ከአዳም በደል ጋር ለምንድን ነው የሚያነሳሱት? ባይጠመቅስ መንግሥተ ሰማያትን አይወርስም። ምክንያቱም ያመነ የተጠመቀ ይድናል፣ ያላመነስ ያልተጠመቀስ ይፈረድበታል። ስለሚፈረድበት በምን ባለማመኑ ፍጥረታዊ ሰው ሆኖ ስለተገኘ። ስለዚህ ያረጀው ማንነታችን የሚታደስልን በጥምቀት ነው። ጸጋው ተሰጥቶናል። ይሄ የተሰጠን ጸጋ ግን ኢምፕሊመንት የሚሆነው ማለት ተግባራዊ የሚሆነው መቼ ነው? ስንጠመቅ ነው። ካልተጠመቅን አናገኘውማ። ለዛ ነው ሕፃኑ የሚጠመቀው፣ ለዛ ነው የምንጠመቀው። እንዲሁ በነፃ የተሰጠንን በአዲስ ልደት መታደስ አለ የሚለው በመንፈስ ቅዱስ መታደስ አዳነን እንጂ አይደለም የሚለው። በመንፈስ ቅዱስ መታደስ የምናገኘው ምን ስለሆነ? ስንጠመቅ ነው። ስለዚህ አሮጌ ማንነታችን ቀብረ ነው ክርስቶስን በሚመስል ሞት ክርስቶስን በሚመስል ትንሣኤ ለመነሳት በጥምቀት በር በኩል መግባት አለብን። ያለበለዚያ ያ አዳማዊ ማንነታችን አይቀበርም። ያ የሚፈጸመው ደግሞ በጥምቀት ነው። ጥምቀት ደግሞ ለድህነታችን በር ስለሆነ ማለት ነው የሚጠመቀው ከዛ አንጻር። አሮጌ ምንነት የምትለው አልገባችኝም እና አሮጌ ምንነት የምትለው የምትገልጸው ምንድን ናት? ይጨርሱ። አልገባኝም ስላል ይጨርሱ፣ ችግር የለውም። ያጎን ፍጥረታዊ ሰው ማለት አሁን እኛ ሰው ሲወለድ እንደምታውቂው እና አባቴ እንደዚህ ነው እናቴ እንደዚህ ብሎ ይናገር የለም። ያ ማለት የአዳም ሰው አለ አይደለም? አዳማዊ ሰው አለ። ፍጥረታዊ ሰው ማለት ያ ነው። ይህ ፍጥረታዊ የሆነ ሰው የጎሰቆለው ሰው ታድሶ የክርስቶስ ዜጋ የሥላሴ ልጅ ሆኖ ከአብርሃም ከመንፈስ ቅዱስ ከዮርዳኖስ የሚያገኝ ሲጠመቅ ነው። አለበለዚያ ፈርሶ በስብሶ የሚቀር ገነት መንግሥት የማይገባ ይሆናል።
ገነት ለመግባት መንግስተ ሰማያት ለመውረስ መጠመቅ ግድ ያስፈልጋል። የምንጠመቀው ደግሞ በአዲሱ ሰውነት ነው። ይሄ አዲሱ ሰውነት በምን ይገኛል? ደግሞ በጥምቀት ነው። ካልተጠመቅንስ ካልቆረብንስ አሮጌ ሰው ሆነን ለመንግስት ያልተቀበልን አንሆንም፣ ልጆች አንሆንም ነው በቃ። የእግዚአብሔር ልጆች ለመሆን ምን መሆን አለብን? መጠመቅ አለብን። ጥምቀት ደግሞ የሚገኘው በቤተ ክርስቲያን ውስጥ ነው። ስለዚህ አሮጌ ማንነት ማለት ፈርሶ በስሶ የሚቀረው ወደ ሲኦል ወደ ገሃነም የሚገባ የነበረው ያ አዳማዊ ማንነት የሚታደሰው ይሄ ጸጋ የሚታደለው በጥምቀት በኩል ነው። ጥምቀትን ካላገኘ ይሄ ጸጋ ይሄድነት አይሰጠውም። ስለዚህ በጥምቀት በር በኩል በሜሮን በር በኩል ከእንደገና ደግሞ በቁርባን በር በኩል መግባት አለበት ነው። ሳራ እህታችን አለሽ እየሰማህ ነው? ሰላም ብልሽና አሁን ዲያቆን ያሉትን በመጽሐፍ ቅዱስ ደግሞ ላስቀምጥልሽ። ዮሐንስ ወንጌል ምዕራፍ 3 ላይ ኢየሱስ ክርስቶስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 3 ከኒቆዲሞስ ጋር ሲነጋገር ክርስቶስ አምላካችን ምን አለው? ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። ያዢ አንድ ቃል ምን የሚል ቃል? ሰው ዳግመኛ ካልተወለደ። ዳግመኛ ልደት አለ፣ ሁለተኛ ልደት አለ ማለት ነው። ሰው አለ፣ ከዛ ግን ያ ሰው ዳግመኛ መወለድ አለበት። ስለዚህ የመጀመሪያ ልደት አለ፣ ሁለተኛ ልደት አለ ማለት ነው አይደለ? ዳግም መውለድ አለበት ከተባለ ኒቆዲሞስ በመንፈሳዊ አይንና እሳቤ ሳያይ ቀርቶ እንዲሁ ተረጎመውና በቁሙ ምን አለ ኒቆዲሞስ? እንዴ ሰው ከሸመገለ በኋላ ወደ እናትና አባቱ ወደ እናቱ ማህፀን ገብቶ እንደ አዲስ ሊወለድ ነው ብሎ ጠየቀ። እንዴት ይችላል አለ። ኢየሱስ ክርስቶስ ምን አለው? ኢየሱስ መልሶ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ ይችላል። በቃ ወደ እግዚአብሔር መንግስት መግቢያው ከውሃና ከመንፈስ መወለድ ነው ብሎ አስቀመጠ። ከዛ ቀጥሎ ግን ምን አለ ጌታ? ያ ከውሃና ከመንፈስ መወለድ ያስፈለገው ለምንድን ነው አለ? የመጀመሪያው ልደት እንዲህ ስለሆነ ነው። ምን ስለሆነ? ከስጋ የተወለደ ስጋ ስለሆነ አለ። አሁን አንቺን የምጠይቅሽ ሳራ፣ ከስጋ የተወለደ ስጋ ነው ማለት ነው። አንድ ሰው ከውሃና ከመንፈስ ሲወለድ ስጋነቱ ይቀራል ማለት ነው። ከስጋ የተወለደ ስጋ ነው ሲል ጌታ ምን ማለቱ ይመስልሻል? ከእናቴና አባቴ የተወለድኩት ስጋ ስለሆነ ነው። ስለተጠመቅሽ ስጋነትሽ ይጠፋል እንዴ? አይጠፋም እሱ ነው። ስለዚህ ከስጋ የተወለደ ስጋ ነው ሲል ማለቱ ነው ጌታ። አይ አላቃትም፣ ንገረኝ። አሁን ዲያቆን ያሉትን አስተሳስሮ ኮኔክት አድርጊው። ከስጋ የተወለደ ስጋ ነው ማለት ነው። ሰው ከውሃና ከመንፈስ ሳይወለድ ክርስቶስን አይለብሰውም። ከክርስቶስ ጋር እንዳይሆንም በጥምቀት ክርስቶስን አይለብሰውም። ፍጥረታዊው ወልቆ ሰማያዊውን መልበስ አለበት። ፍጥረታዊ ወልቆ መንፈስ ክርስቶስን መልበስ አለበት። ክርስቶስን ሊለብስ የሚችለው በምንድን ነው? ከውሃና ከመንፈስ ሲወለድ ብቻ ነው። ከውሃና ከመንፈስ ካልተወለደ አንድ ሰው የእግዚአብሔር መንግስት አይወርስም አይም። በእኛ በኦርቶዶክሳዊት ቤተክርስቲያናችን የሚወረስ ኃጢአት የለም። አሁን ደሜ ለልጆቹ እርግጠኛ ነኝ፣ እኔም እግዚአብሔር ይመስገን ልጆች ያሉ ደሜም ለልጆቹ እኔም ለልጆቼ መቼ ብናወርስ እንዲሁ ሀብታም ከሆንን መኪና ብናወርስ ነው ወይ ስልካችን እናወርስ ይሆናል ወይ ሹካ ማንኪያ እናወርስ ይሆናል። ኃጢአት እንዴት ነው የማወርሰው? ኃጢአት የሚወረስ አይደለም። ኦኬ። ስለዚህ ቅድም በአዳም ኃጢአት እንደዚህ የሚለው ነገር የኛ የቤተክርስቲያን ትምህርቷ ማለት ነው። የሚወራረስ ኃጢአትም የለብንም በእኛ። ይሄ የእኛ ትምህርት አይደለም፣ እሱ የሌሎቹ ትምህርት ነው። ኤኒዌይስ ግን አንድ ሰው አሁን የሚጠመቀው ከክርስቶስ ጋር ህብረት ለማድረግ ክርስቶስን ለመልበስ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ስለሚል ክርስቶስን በመልበስ ደግሞ ከውሃና ከመንፈስ ስለሚወለድ የመጀመሪያው ልደታችን ከስጋ ስለሆነ ከስጋ ከእናት ከአባት የምንወለደው ልደት ለእግዚአብሔር መንግስት የሚያበቃን ወይም ለእግዚአብሔር መንግስት የሚያረጋግጥልን ውልደት ስላልሆነ ሁለተኛ መወለድ ስላለብን ማለት ነው። አሁን ገባሽ? ፍጥረታዊ ስልሽ ከስጋ የተወለደ ስጋ ነው ማለት ነው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በእውነት በደንብ ነው የተረዳኝና ብዙ ጥያቄ ስላለ በእንደዚህ አይነትም የሚያከራክር ስላለ አንድ ቀንም ብታስረዱልን እንደዚህ አይነት ትምህርት የሚያስተምሩ ኦርቶዶክስ ነን ብለው የሚያስተምሩ የሚውሉትና በጣም ነው የማመሰግነው። ስለሰጣችሁኝም በጣም ነው የማመሰግነው። ሐሳባችሁም ይዤዋለሁ፣ የማሰማውና የምናገርበትም ይዤዋለሁ ማለት ነው። በጣም ነው የማመሰግነው። ሁለተኛ ጥያቄ ላይ ልመለስ ማለት ነው። እኔ ቅባ ቅዱስ አለኝ ማለት ነው እቤቴ ላይ መቼም እኔ ዶሮ እኔ አገሬ ላይ ሳለው ቅባ ቅዱስ ምናምን ቄስ ሲቀባ ምናምን እንደማቀው ማለት ነው። አሁን እዚህ አውሮፓ ላይ ስመጣ ግን ቅባ ቅዱስ ማድረግ ትችላለህ ሰውነትህ ላይ
የምትጸልይበት ቦታ ላይም እጣን ታደርግ ትችላለህ የሚባል ወሬ አለና እንዴት ነው ይሄ? ሴት ልጅ ታደርግ ትችላለች? ቅባ ቅዱስም ራሷ መቀባት ትችላለች አትችልም? እሺ ባጭሩ መልስልሽ። ወሬና ትምህርት ይለያያል። አሁን እንደነገርሽ ወሬ ነው የሰማሽው። አሁን እኛ ደግሞ የምናወራው ትምህርት ነው፣ ስርዓተ ቤተክርስቲያን ነው። ቤተክርስቲያናችን በስርዓቷ በቀኖና ምን አስቀመጠች ነው የኛ እኛ አሁን የኛ የተጻፈው ምንድን ነው የሚለው ስርዓታችን ምንድን ነው ያስቀመጠው ነው። ለምሳሌ አንድ ጥቅስ ልስጥሽ። በዚህ በያዕቆብ መልእክት ላይ ያዕቆብ ሲያስቀምጥልን ከእናንተ የታመመ ማንም ቢኖር ይላል ምዕራፍ 5 ቁጥር 14 ላይ የያዕቆብ መልእክት ምዕራፍ 5 ቁጥር 14 ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱ ዘይት ቀብተው ይጸልዩለት ይላል። ማን ይጥራ ነው የሚለው? የቤተ ክርስቲያንን ሽማግሌዎች፣ ካህናትን፣ አገልጋዮችን፣ ካህናቱ ማለት ነው። ስለዚህ በኦርቶዶክሳዊ ቤተክርስቲያን እንግዲህ ቅባ ቅዱስ ምነው ቅባ ቀን ምንድን ነው? ሚስጥረ ቀንዲል የሚባለው ነው። 7ቱ ሚስጥራተ ቤተክርስቲያን አሉ። ከነዛ ውስጥ አንደኛው ሚስጥረ ቀንዲል ነው። ከዛ ደግሞ ሚስጥረ ሜሮን አለ። ሚስጥረ ቀንዲል ወይም ቅባ ቅዱስ የምንለው ለበሽተኞች፣ ደዌ ላለባቸው፣ በተለያየች ህመም ውስጥ ለሚያልፉ፣ በአጋንንትም ለሚሰቃዩ ሊሆን ይችላል። በስጋ በሽታም በርኩስ መንፈስም ለተያዙ እየተጸለየ የሚቀቡት ያ ቅዱስ ቅባት ነው። ያ ቀንዲል ጸሎቱ ሚስጥረ ቀንዲል ይባላል። ያ ደግሞ ቅባ ቅዱስ ይፈጽማል ማለት ነው። ሚስጥረ ሜሮን ግን ለምሳሌ ተክሊል ሲደረግ አይተሽ ከሆነ ክህነት ስንቀበል፣ እኔ አሁን ዲያቆን ነኝ። ክህነት ስንቀበል ዲያቆን ዘማለም ዲያቆን ናቸው። ክህነት ሲቀበሉ ሚስጥረ ሜሮን ተፈጽሞልና ጳጳሳት ሲሾሙ፣ ካህናት ሲሾሙ፣ ቤተክርስቲያን አዲስ ሲመሰረት ስትቆም ንዋየ ቅድሳቱን ለማክበር ሚስጥረ ሜሮን ይፈጸማል ማለት ነው። ኦኬ። ስለዚህ አሁን እንደ ያዕቆብ መልእክት ላይ እንዳነበብነው እኔ ግለሰቡ ተነስቼ ቅባ ቀንዲል ወይ ምንድነው ሚስጥረ ቀንዲልን በራሴ ላይ መፈጸም አልችልም። ባጭሩ የሚለው መጽሐፍ ቅዱስ ምንድነው? የቤተክርስቲያን ሽማግሌዎችን ይጥራ፣ ወደ ቤቱ ይጥራ። እነሱ ደግሞ ምን ያርጉ? የእምነትን ጸሎት እየጸልዩ ይቀቡት። የዛን ጊዜ ከደዌም ይፈወሳል። ኃጢአትም ሰርቶ ከሆነ እግዚአብሔር ይቅር ይለዋል ይላልና ስለዚህ ባጭሩ እህት ዓለም ሰዎች የሚያደርጉትን ሳይሆን የግለሰቦችን ልምምድ ሳይሆን ሁለት አይነት ግለሰቦች አሉ ቤተክርስቲያን። አንደኞቹ ግለሰቦች የራሳቸውን ምኞት የራሳቸውን ፈቃድ የሚያደርጉ አሉ። ሌቦች፣ ነጋዴዎች አሉ። እንደነ ይሁዳ አይነት ሌባና ነጋዴ አለ፣ አጭበርባሪ አለ። ሁለተኞቹ ደግሞ ያልተማሩ ሆኖ በልምድ ያልተማሩ በልምድ በቃ ልምድ ብቻ ወይ ደግሞ የሆነ እንዳልሹ ቅድም የሚነገሩ ነገሮችን ይዘው የሚያደርጉ አሉ። እኛ ግን የምንነግርሽ ከሁለቱ የወጣ ሆኖ መጽሐፍ ቅዱሳችን የሚያዘውንና ቀኖናችን ስርዓተ ቤተክርስቲያናችን የሚያዙን። ባጭሩ ራሳችን ላይ ቅባ ቀንዲል ምንድነው ሚስጥረ ቀንዲል ወይም ቅባ ቅዱስ መፈጸም አንችልም። ካህናት ጭሩ ዲያቆን ዘማሪ የሚጨምሩላት ነገር ካለ ይጨምሩና ከእሷ ጋር እንጨርስ። ዲያቆን ዘማሪ ባሉ እጣን ብዬ ነበር እዛ እያለሁ እጣን ማጠሽ ይችላሉ። ተለውጠው መጡ። ዲያቆን ዘማሪ ልጅ መስሎ መጡ። እሺ እንትን በጣም ሙቀት በጣም ከባድ ነው። አንተ ትንሽ ትበላል። እሺ ምንድነው ባጭሩ መልሰዋል። እየሰማሁ ነበርና ቃሎት ያሰማልን። በቃ በቤተክርስቲያናችን ቅዱስ ሜሮን አለ፣ ማይደገም ነው። ምናልባት እሱን ቅባ ቅዱስ እያሉ ከሆነ እንትን ከሆነ ደግሞ በቤተክርስቲያናችን ከሰባቱ ሚስጥራት ቤተክርስቲያን አንዱ ሚስጥረ ቀንዲል አለ። እሱ ደግሞ ለታመሙ ሰዎች ነው። ሜሮን ለሁሉም ሰው ነው ሲጠመቅ፣ ወንድ ሴት የለውም፣ ሁሉም ይጠመቃል፣ ሁሉም ሜሮን ይቀበል። ቀንዲል ግን ለታመሙ ሰዎች ብቻ። እሱንም በሰባት ካህናት፣ ካህን ከሌለ በካህን ብቻ፣ ሰባት ቄስ ከሌለ በአንድ ቄስ ብቻ ይፈጸማል። ቀንዲል ሚስጥረ ቀንዲል የተሰኘው አንዱ ለታመሙ ሰዎች የሚሰጥ ቅባ ቅዱስ ሆኖ የሚሆነው በቄስ ብቻ ነው። ከሰባቱ ሚስጥራተ ቤተክርስቲያን በዲያቆን እንኳን የሚፈጸም ነገር የለም። እንኳን በሴት እንኳን በወንድ በእኛ ቀርቶ በዲያቆን የሚፈጸም የለም። ሚስጥረ ጥምቀት ዲያቆን ማጥመቅ ይችላል። ስጋው ደግሞ ፈቶ ማቆረብ የዲያቆን ነው። ዲያቆን እኮ ካህኑ ቀድሶ የከበረውን ደሙን ማቀበል እንጂ ቀድሶ ብቻውን ማቆረብ ይችላል። ግን ዲያቆን ባይኖር 5 ቄሶች ቀድሶ ማቆረብ ይችላል። ቄስ በሌለበት ዲያቆን አይችልም። ዲያቆን በሌለበት ግን ቀሳውስት ይችላል። 5 ጳጳሳት 2ቱ ሰራይና ንፍቅ ሆነው 3 ዲያቆናት 3 ጳጳሳት ዲያቆን መቀደስ ይችላል። ስለዚህ በምእመን አይደለም በሴት በወንድ የሚፈጸም ቅባ ቅዱስ የሆነ
የቀንዲል ስርዓት የለን ማንም። አንዳንዶቻችሁ በማወቅም ከሆነ ፍርዱ ለእናንተ ነው፣ ሳታው ከሆነ ይኸውና ትምህርቱ። የንስሐ አባቶቻችንም አናግሩ። የሚፈጽመው ካህን ነው። ኢቭን ካህን እንኳን አንቺ ሴትነትሽ እንደተጠበቀ ሆኖ የታመምሽበትን ቦታ እንኳን በእጁ መንካት አይችልም። ካህን ነው፣ ሰው ነው፣ ይስታል። እንደዚህ ፊት ለፊት እግር ምናምን ሲሆን መዳስ የሚቻሉ የተዘወተሩ እግሮች ላይ ጣትሽ ላይ ቢሆን ለመንካት የሚያመቹ ናቸው። ካንሰር፣ የጡት ካንሰር ቢገጥምሽ ጡትሽ መንካት አይችልም ቄስ። ዲያቆናይት አለት ያለች ይህን ነገር የምትሰራ ቀንዲል እኮ ለቀንዲሉ እንጂ ማንም ዲያቆን የሚል ማንም መምህር ነኝ የሚል ማንም ምዕመን ነኝ የሚል ከቄስ ውጭ፣ እሱንም ንስሐ አባቶች፣ እሱም 7 ቄሶች ጸልየው ማድረግ የማይችሉ ከሆነ የካህን እጥረት ባለበት ቄስ ይፈጽማል። ከዛ ውጭ ከኢየሩሳሌም ከግብፅ መጣለ ሮዳስ እንዳመጣው አይነት ማለት ምን እመቤታችን እያነባች አለ አይደለም? ይሄ እንደዛ ስታነባ ከስዕሉ አይወስድ ወዙ እሱ ነው ይችላል። እሱ ማንም ሰው በረከት ይችላል። ቅባ ቅዱስ አይደለም እሱ። ከእመቤታችን ስዕል በተአምራት የፈለቀ እንባ ከወዝዋ ከስዕሏ ወዝ ሲወጣ በካህናት ይሰጣል ይችላል፣ ሊፈቀድ ይችላል። እንደው በግብፅ ኦርቶዶክሶች እንደሚያደርጉት እሱ ካህናቶቹ ለምኑ ያድላሉ። በተረፈ ግን ከነዚህ ለተአምራት ከሚፈልቁ ከስዕላት ከሚወጣ ውጪ ቅባ ቅዱስ ተብሎ ቀንዲል ሆኖ ሜሮን ሆኖ በሱቅ መሸጥም አይቻልም። ከኢየሩሳሌም የመጣ ነው ብሎ መነገድም አይቻልም። መሸጥም መለወጥም አይቻልም። በምንም አይፈጸምም። ይሄ ነው የታወቀ። ዕጣንም በተመሳሳይ ዕጣን ቤት ውስጥ መጠቀም ለቡና ሲያፈላ ሰው ያ ቡና በእኛ የተወገዘ አይደለም ሱስ እስካሁን ድረስ። ግን ደግሞ እቤቱ ለተለያየ ሽታ ምናምን ነገር ቢያጠም ችግር የለም። የቤተ ክርስቲያን የሚሆነው አይነት ዕጣን ግን ቤት አይፈቀድም። እስፔሻሊ ደግሞ ቤተክርስቲያን ለአገልግሎት የምትጠቀምበት ዕጣን ቤት መውሰድ አይቻልም። ታውቃላችሁ ይሄንን። እንደ ቤተክርስቲያን አስመስሎ ቤት ማጠንም አይቻልም። ቤታችን መጥፎ መዓዛ ካለው ይሄ ቤት ዕጣን ሊጤስ ይችላል እንደ ማንኛውም ዕጣን። ግን የጸሎት ቤታችን ላይ እንደ ቄስ አድርጎ አስመስሎ ግን አይቻልም። ማዕጠንት ዕጣን የሚቻለው በቤተ መቅደሱ ብቻ። በቤታችን ውዳሴ ማርያም መድገም እንችላለን። በጸሎት ቤታችን ስዕላት ልንጠቀም እንችላለን። በጸሎት ቤታችን ጠበል ልንጠጣ እንችላለን ከጸለይም በኋላ። ዕጣን ማጠን ግን በቤታችን አልተፈቀደም። ማዕጠንት ራሱ የቄስ ስራ ስለሆነ የካህን ስራ ስለሆነ እሱ በቤተ መቅደሱ አይቀላቅል በማለት ነው። በተረፈ ስዕለ አድኖ ሽቶ ብንቀባው እሰየው አርገው፣ አቧራ እንዳይነካው አርገህ በደንብ አርገህ ጠብቀህ በደንብ እየወለወልክ አሳምረው እሰየው፣ ችግር የለም። ነገር ግን መጠንቀቅ የሚገባችሁ ያንን ሽቶ ለቤተክርስቲያን ስንሰጥ የታሸገ አዲስ ምንም ነገር አድርጎ ያልዋለን የምንሰጠው። ከዛ በኋላ ለቤት መገልገል አይቻልም። ቤተክርስቲያን የገባ ሽቶ ተመልሶ ወጥቶ ቤት ማከፍከፍ አይቻልም። ቤተክርስቲያን የገባ ዕጣን አይወጣም። ቤተክርስቲያን የገባ ሻማ ጧፍ አይወጣም። ወደ ግል መጠቀም አይቻልም። ከሱቅ ግን ገዝተህ። በተረፈ ስዕለ አድኖ ሽቶ ብንቀባው እሰየው አርገው፣ አቧራ እንዳይነካው አርገህ በደንብ አርገህ ጠብቀህ በደንብ እየወለወልክ አሳምረው እሰየው፣ ችግር የለም። ነገር ግን መጠንቀቅ የሚገባችሁ ያንን ሽቶ ለቤተክርስቲያን ስንሰጥ የታሸገ አዲስ ምንም ነገር አድርጎ ያልዋለን የምንሰጠው። ከዛ በኋላ ለቤት መገልገል አይቻልም። ቤተክርስቲያን የገባ ሽቶ ተመልሶ ወጥቶ ቤት ማከፍከፍ አይቻልም። ቤተክርስቲያን የገባ ዕጣን አይወጣም። ቤተክርስቲያን የገባ ሻማ ጧፍ አይወጣም። ወደ ግል መጠቀም አይቻልም። ከሱቅ ግን ገዝተን ለቤታችን ለስዕላት መጠቀም ይቻላል። እሱ ምንም ችግር ስለማንከለከል እናሳምረው፣ ምንም ክፋት የለውም። አቧራ እንዳይነካው በደንብ አድርገን ስዕላትን በንጽህና መጠበቅ ይገባናል። ግን በጸሎት ስርዓት ምንም ሆነ ይህን ዲያቆን ጭምር እያጠንኩ ነው የምቀድሰው እያጠንኩ ነው ውዳሴ ማርያም ደግሞ ብሎ ማዕጠንት ቤት ውስጥ አይፈቀድም። ይሄ በደንብ ልናይ ይገባል። ድንገት መቅሰፍት ካለ ያሬዶይን ታውቃለህ፣ ዳር ሲታጠን ይባል የለም ወረርሽኝ ኢትዮጵያ ያስተከሰው ሲታጠን ማንም ታረገ ቤተ ክርስቲያን ኦፊሻሊ ካህናትን መድባ በየሰፈሩ እንዲታጠን ታደርጋለች። እሱንም በቄስ ነው እንጂ እኛ አይደለም የምናጠነው። መቅሰፍት ልክ እንደ ኮሮና አይነት ማለት ነው። ወረርሽኝ ሲነሳ ጥቁር አንበሳ ለምሳሌ ሆስፒታል ላሉ ምዕመናን
ማዕጠንት ሲያስፈልጋቸው የሚፈጽሙ አሉ። በቄስ በዲያቆንም አለ። በቄስ ዲያቆን እንደሚያደርገው ዕጣን ይዞ ይመጣል። የቤተ መቅደሱ ማን ነው የሚያጠነው? ዕጣን እንኳን ብድግ አድርጎ እሳቱ ላይ የሚያደርገው ጳጳስ ከሌለ አስተዳዳሪው ከሌለ ራሱ ካህኑ እንጂ ከዛች ከሙዳዩ እንኳን ዕጣን ብድግ አድርጎ ወደ ማዕጠንት ማስገባት የስልጣን ክህነት ይጠይቃል። ያው ጳጳሱ ይጠይቃል። እየቀደሰ የነበረ ስራዬ ካህን ወደ ጳጳሱ አምጥቶ ነው ከሙዳዩ ዕጣን ወደ ማዕጠንት የሚያስገባው። ብድግ እንተመልከቱ። አሁን የቤተ መቅደሱ ነው የምነግራችሁ። የቤታችን እኮ አይደለም የቤተ መቅደሱ አይደለም ምእመን ቀርቶ ነው ማለት ጳጳሱ ናቸው ብድግ አድርገው ዕጣን አድርገው ወደ ማዕጠንት የሚያደርጉት። ጳጳስ ከሌለ አስተዳዳሪ ከሌለ ካህኑ የሚያደርጉት። ዲያቆን እንኳን ከሙዳይ አንስቶ ማዕጠንት ውስጥ ማስገባት አይችልም። ፍም ማድረግ ብቻ ነው የሚያደርገው እሱ። ለዕጣኑም የሆነውን እሳት ከሰል ማቃጠል ነው የዲያቆን ስልጣን። ዕጣን ማጠን የዲያቆን አይደለም የምእመን አይደለም። በቤታችን ማጠን በቤተክርስቲያን ስርዓትም የለም። ፍትሐ ነገሥት ላይ ብታነቡ አንድ ቦታ ላይ በጸሎት ቦታችሁ ላይ ዕጣን አጥኑ የሚል የለም። ሽቶ ግን ቀብተን ቤታችንን ጸሎት ቤታችንን እናሳምረው፣ ጥሩ መዓዛ እንዲኖር እናድርገው። እሰየው ካለን እናድርገው። የፈረንሳዩ እናድርገው፣ የዱባዩ እናድርገው፣ ችግር የለውም። መልካም እሺ። ሰራ በጣም ነው የማመሰግነው። እግዚአብሔር አምላክ እድሜና ጤና ይስጣችሁ። በጣም ደስ ብሎኛል። ለምን መሰላችሁ? እኔ ለራሴ ቀባ ቅዱስ አንድ አባት ነው የሰጡኝና አይኔ ላይ ስቀባው አይኔ ያበጠ ማለት ነው። ከዛ ስጠይቃቸው ችግር የለውም እንደዛ አድርጊውልኝ። ከዛ ስተወው ግን እግዚአብሔር ምስክሬ ነው ስተወው ሳምንት አድርጎ ተወኝ ማለት ነው። ከዛ አሁን ለስንት ሰው ጠየቅኩና ችግር የለውም ይሸጣል። ኢትዮጵያ ላይ እኮ ብዙ እንደዛ ይሸጣል። አሁን እኔ የጠየቅኩት እናንተ ጋርም እንደዛ ሆኜ ነው። ኢትዮጵያ ላይ እኮ ይሸጣሉ እንደዚህ ያደርጋሉ ሲሉኝ መጨመሪያ መጠየቅ አለብኝ ቤተክርስቲያናችን እንዴት ናት ብዬ ማነስ ማለርኩ። ዕጣንም አንድ ቄስ ኢትዮጵያ ሄጄ ያለው አንድ አባት ነው የሰጡኝ። አባት ሆኜ ጠይቂያቸው በቃ እንደዚህ ያመኛ ስላቸው እቤት ስትጸልይ ዕጣን እቤትሽ ላይ እንደዚህ አድርጊ፣ ቀባ ቅዱስ ታለሽም ጸበል አድርገሽ ውሃ ላይ አድርገሽ መታጠብ አለብሽ አሉኝ ማለት ነው። ግን እኔ ደፍሬ ፍራት እግዚአብሔር ኑሮኝ ሳይሆን በቃ እግዚአብሔር ራሱ ስለ አልደፈርኩትም ማለት ነው። አልታጠብኩም፣ ዕጣንም አላደረኩም። ግን መጠየቅ አለብኝ ለማን ልጠይቅ በማለት ዛሬ ቀኑ ደርሶ እግዚአብሔር አምላክ እናንተ ጋር ደረሰና በጣም አስተምራችሁኛል። በጣም አመሰግናለሁ። እድሜና ጤና ይስጣችሁ፣ ኑሩልኝ የምለው እንደናንተ መማራኖች የምፈልገው ኦርቶዶክስና እግዚአብሔር አምላክ እድሜና ጤና ይስጣችሁ ነው የምለው። አመሰግናለሁ። እናመሰግናለን። እግዚአብሔር ይስጥልን። እሺ ሬዲዮ ከዚህ ጋር እንትኖቹ እንዳያሳስቷቸው ሴቶቹ የወር አበባ ላይ ያሉ ምናምን እንደዚህ ቅባ ቅዱስ ትቀቢ ምናምን ይሻልሻል ምናምን ብለው የሚናገሩ ሰዎች አሉ። አንደኛ የወር አበባ ህመም የመርገም ምልክት አይደለም በአዲስ ኪዳን። ለምን ያማታላል የምንለው እኛ ለምን ህመሟ ደስ ብሎንም አይደለም፣ እንደዚህ ስለሚያታሏችሁ ማለት ነው። ህመሙ ከሴቶች ይለያያል። ለዚህ እግዚአብሔር መማፀን ሕክምና መጠቀም ይቻላል። ለምሳሌ የወር አበባ የሚያማት ሴት ሐኪም ቤት የሚያስታግስ መድኃኒት ብትውጥ ኃጢአት አይቆጠርም በቤተክርስቲያናችን። ለምን መድኃኒት ዋጥሽ፣ ለምን ጸበል አልጠጣሽም ማለት ነው። በወር አበባ ጊዜ ጠበል መጠጣት አልተከለከለም። በወር አበባ ጊዜ ግን ጠበል መጠመቅ ነው የማትችለው። ለምን? ጠበል ስጋዊ እድፍ ማንጫ አይደለማ። ለምሳሌ ሰውነቴ ላብላባለኝ ተብሎ ሻወሩ ይገባል እንጂ አንድ ሰው ላብላባለኝ ብሎ ጸበል አይሄድም። ምክንያቱም ጸበል ሻወር አይደለማ። ምክንያቱም ምንድነው የወር አበባ ውጫዊ እድፍ ነው፣ እርኩሰት አይደለማ። በሻወር የሚጸዳ እንጂ በጠበል የሚጸዳ አይደለማ። ጠበል ሻወር አይደለማ፣ ከውጭ የሚፈስ ስለሆነ የውጭ አደፍ ነው እንጂ የሚባለው ልክ እንደ ላብ ከሰውነታችን እንደሚወጣ እንደ መግል እንደዛ ነው እንጂ የሚወሰደው እንደ እርኩሰት አይወሰድም። ግን አንድ ሰው ሰርቅ ያለውና እስቲ እጄን በጣም በጥሩ ሳሙና ልታጠብ ቢል አይጸዳም። ምክንያቱም ይሄ በንስሐ እንጂ በሳሙና አይጸዳማ። ግን አንድ ሴት ልጅ በወር አበባ ጊዜውና ሻወር ወጥቶ ግን ትጸዳለች። ለምን? ውጫዊ ነዋ። ስለዚህ በወር አበባ ጊዜ እያለ ጠበል መጠጣት አልተከለከለችም። መቅደስ ውስጥ መግባት አትችልም። አዎ መቅደስ መግባት ካልቻለች ደግሞ መቁረብ አትችልም። ለምን? ስጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር በነጠበበት ደመ ብእሲት አይንጠብበት ነው። ይሄ ነው ኮንሰፕቱ እንጂ ቤተ መቅደሱን ታረክሳለች ብለን አስበን አይደለም።
ቤተ መቅደስ አይረክስም እንዴ? በክርስቶስ ደም የተመሰረተች ቤተክርስቲያን ናት በአንድ ልጅ የወር አበባ ሴት የምትረክሰው? አትረክስም። ግን ምንድነው? እግዚአብሔር ንጹህ ነው፣ ንጹህ ነገር ይወዳል። ስለዚህ ማንኛውም ከሰውነታችን የሚፈስ የወር አበባ ብቻ አይደለም፣ መግል ቢመግል ለሃጭ እያለው በጣም ሰውነቱ ላብላብ እያለው መቅደስ ውስጥ አይገባም። አለቀ። እንኳን የወር አበባ ማለት ለምን? ለአክብሮተ ቤተ መቅደስ እንጂ የኛ ላብ ቤተ መቅደስ ስለሚያረክስ አይደለም። የኛ መግል ቤተ መቅደስ ስለሚያረክስ አይደለም። ለአክብሮተ ቤተ እግዚአብሔር ንጹህ ነው፣ ንጹህ ነገር ይወዳል። ይሄ አጋጉ ደግሞ ሽቶ ተቀብተው ያሉ አለ የሚሰነፍጥ ሀገር የሚበጠብጥ ሽቶ ተቀብተው ቤተሰቦች አሉ። ለነሱ ያው ንጽህና ይጠብቁ፣ ግን አይደለም። ማንኛውም አይነት የሚረብሽ ነገር መቀባት ቤተ መቅደስ ውስጥ አይቻልም። ስለዚህ ሽቶን በአግባቡ ገላጭ ስንታጠብ ራሱ በአግባቡ በሚገባ ጠብቀን ነው መግባት ያለብን እንጂ የወር አበባ ማስታገሻ ተብሎ ቅባ ቅዱስ የለንም። በዚህ አጋጣሚ ማለት ነው ማስታገሻው ሕክምና መውሰድ ይቻላል። ጠበል መጠጣት ትችላለች። በተለያዩ መንገዶች መጠቀም ትችላለች እንጂ ለዛ ማስታገሻ ልክ የወር አበባ ልክ እንደ አንድ መጥፎ በሽታ ብላ ቤተክርስቲያን እንደዚህ አታረግም። በዚህ ሴቶች እህቶቻችን እንዳይወሸውዷችሁ ይቅርታ በማርዘሜ እችን በዛው አጽኖ ልስጥ ብዬ ነው። ችግር የለውም። እሺ ዲያቆን ጊዜ ይስጥልን። ትልቁ ነገር እኛ ስርዓት አለን። ቤተክርስቲያን የስራ ቤት ናት። እንኳን የኛ ቤተክርስቲያናችን አይደለም የኔና የደሜ ቤት የዲያቆን ዘማርያም ቤት ስርዓት አለው። የምንወጣበት፣ የምንገባበት፣ የምንመላለስበት ስርዓት አለው። ስርዓተ ቤተክርስቲያን ነው የምናወራው። ኦኬ ዶግማ ነገርና ስርዓተ ቤተክርስቲያን ለዩ። አሁን ትልቁ ነገር ይሄ ነው። እስካሁን እያወራን ያለነው ምንድነው? ስርዓተ ቤተክርስቲያን ይባላል። አንድ ክርስቲያን በቤተክርስቲያን ሲመላለስ ይጠብቀው የሚገባው ስርዓት ማለት ነው። እኔ ቤት ስትመጡ የምትጠብቁት ስርዓት አለ አይደል? መቼም እኔ ቤት አንድ ሰው መጥቶ ራቁቱን አይመላለስም። ይመላለሳል? አይመላለስም። ስርዓት አለ። የኔን ቤት ስርዓት እያስከበርኩኝ የእግዚአብሔር ቤት ስርዓት ሲሆን ምን ችግር አለው የሚባል ነገር የለም። እኔ ቤት መጥተህ ምን ችግር አለው የማትል ሰው እግዚአብሔር ቤት ሲደርስ ምን ችግር አለው እንደፈለኩን ካልክ ይሄ አያስኬድም። እኛ ስርዓት አለን። እኛ ኦርቶዶክሳውያን ባይዘው እንደፈለግን መፈንጨት መዝለል አንችልም። የምንፈነጭ የምንዘል ከሆነ እንወቀሳለን፣ እንገሰጻለን። እንደፈለግን መሆን አንችልም። ስለዚህ የአምልኮ ስርዓት አለን፣ የንስሐ ስርዓት አለን፣ የዝማሬ ስርዓት አለን፣ የማህሌት ስርዓት አለን። ስርዓተ ማህሌት አይደለም ምን ነው? ስርዓት ስላለው እኮ ነው። ቅዳሴ ራሱ እኮ ስርዓተ ቅዳሴ ይባላል። ስለዚህ አሁን እያወራናላችሁ ያለው ስርዓት ነው። ስለዚህ ኦርቶዶክሳዊ ስርዓት አለ። ዝም ብለን እንደፈለግን አንሆንም፣ አንፋንንም። ስርዓት ያለንን፣ ቀኖና ያለንን፣ ዶግማ ያለንን፣ ቅዱስ ትውፊት ያለን ሰዎች ነን። ስለዚህ በቤተክርስቲያናችን እንዴት ነው የምንመላለሰው? ይኸው ለምሳሌ አንድ ሴት ልጅ በወር አበባ ልማድ ላይ ያለች ጸበል መጠጣት አትከለከልም። መጽሐፍ ቅዱስ ማንበብ አትከለከልም። ውዳሴ ማርያም መጸለይ አትከለከልም። ከምስጢራት ግን መፈጸም አትችልም። ለምን? አንደኛ በራሱ ምስጢራት ለመፈጸም የሚያስፈልግ የጾም ጊዜ አለ፣ የጸሎት ጊዜ አለ፣ የንስሐ ጊዜ አለ። አንድ ሴት ልጅ ደግሞ ፔሪየድ ላይ ሆና ይሄ እዚህ ጋር ብዙ ሴቶች አላችሁ፣ ገስት ላይም ኮመንት ላይም መቼ ህመማችሁ ታውቁታላችሁ ምን ያህል ፔን እንዳለው። እንደ አንዳንዶች እኮ ኢመርጀንሲ እኮ ይገባሉ፣ ሐኪም ቤት ይገባሉ። እና እናንተ ናችሁ አምልካችሁ 3 ሰዓት ቅዳሴ ጨርሳችሁ አምልኮ በደንብ ተመስጣችሁ ንስሐ ገብታችሁ ወደ ምስጢራት የምትጠጉት በዛ ጊዜ ውስጥ አትጠጉ። ቤተክርስቲያን ለእናንተ እንኳን ይሄን አስባ አመቻችታ በዛ ጊዜ ወደ ስጋው ደሙ እንኳን ለመምጣት ያለውን ዝግጅት እንኳን እንዳታደርጉ አርጋችኋለች። ለምን? በስርዓቱ እንኳን ቆማችሁ መጸለይ ማምለክ አትችሉ። የሆርሞን ለውጥ አለ፣ የሰውነት ለውጥ አለ፣ በጣም ብዙ የኢሞሽን ለውጥ አለ። ስለዚህ እኛ ስርዓተ ቤተክርስቲያን ያለን ሰዎች ነን። ኦኬ ይሄ ስርዓት ለምን እናንተ ስርዓት ኖራችሁ የሚል ሰው ካለ ስርዓት አልበኛ ነው፣ እሱ የአንተ ጉዳይ ነው። በስርዓት አልበኝነት መቀጠል ትችላለን። እኛ ግን ስርዓት አለን። እኛ ግን የምንመላለስበት የምንኖርበት ቤተክርስቲያናዊ ስራ ኦርቶዶክሳዊ ስርዓት አለን። ስርዓተ ቤተክርስቲያን ተብሎ ትምህርቱ ራሱ ይሰጣል። በሌላ ቀን በሰፊ እንመለስበታለን። መልካም እሺ። ብሌኗ ቢብሉ እንትን አላልኩም ነበረ እንትን እኔ ጥያቄ ዲያቆን እንትን ይሄ አሁን ባለንበት የጾም ወቅት ላይ በየሳምንቱ ላይ የምንጾማቸው ሰዓታት ይለያያሉ አይደለ? የመጀመሪያው ሳምንት አይ ቲንክ እስከ 6 ፒኤም ድረስ ነው፣ የሚቀጥለው እስከ 5 ፒኤም ድረስ ነው እና የመጨረሻው ሳምንት ደግሞ እስከ 7 ፒኤም ድረስ ነገር ነው አይደለ? መጀመሪያ ነገር ለምን በዛ መልኩ ተደረገ የሚለውን ነገር ማወቅ ፈልጋለሁ። ሁለተኛ ደግሞ ቅዳሴ ሳስቀድሰን ጸበል ጠጥተን እንጾማለን ነው ወይስ ጸበል ማንጠጣም ነው? እንዴት ነው? እስቲ አስረዱኝ። ሁለተኛው ጥያቄሽ እንዴት ነው? ይቅርታ
ለምሳሌ ቅዳሴ ከገባን ያው 9 ሰዓት ላይ ያልቃል ቅዳሴ አይደለ? አዎ። የዛኔ ጸበላችንን ጠጥተን እስከ 6 PM ድረስ ጾሙን እንቀጥላለን ነው ወይስ ደግሞ የቅዳሴ ጸበል ማንጠጣፍ ነው? ኦኬ ገባኝ ጥያቄሽ። በጣም ጥሩ። አሁንም ያው ስርዓተ ቤተክርስቲያን ነው እንግዲህ እህታችን የጠየቀችን። ዲያቆን ዘማርያም ኦኬ ዲያቆን ዘማርያም ወጥተዋል። ጥሩ አይ ቲንክ ረጅም ሰዓት ተቀመጡ እሳቸው። በጣም መልካም። እሺ መምህር ብሩክ ገቡ። ኦኬ ለመምህር ብሩክ እድል ልስጥ ከመናገር የፊት ነኝ። መምህር ብሩክ እንኳን በሰላም መጡ። ይሰማዎታል? አሁን እግዚአብሔር ይመስገን ድረስ ትንሽ ደቂቃ ኦኬ መንገድ ላይ ነኝ። ትንሽ ደቂቃ ታገስ። እሺ ጥሩ ብሌንዬ ምን አለ መሰለሽ እንግዲህ አጿጿም ያው የእያንዳንዱ ሳምንት የየራሱ የሆነ ስያሜ የየራሱ የሆነ አስተምሮ እንዳሉ ታውቂያለሽ አይደለ? ሁሉ አሉና በእነዚህ ሳምንታት የምንጾምበት ራሱን የቻለ የሰዓቶቹ አገላለጽ እስከ ቅዳሴ ሰዓት ድረስ ያለው የጸሎታችን ጊዜ አለ አይደለ? እስከ ቅዳሴያችን ድረስ ያለው የጸሎታችን ጊዜ አለ። ቅዳሴው ላይ ስጋው ደሙን እንቀበላለን። በቅዳሴው ላይ ስጋው ደሙን ተቀብለን እንግዲህ ጸበላችንን እንቀምሳለን አይደለ? እንግዲህ አሁን የአዋጅ ጾም ነው አይደለም? ጾመው አዋጅ ጾም ይባላል። የአዋጅ ጾም የተባለው ምክንያት ለምንድን ነው? ሁላችንም በህብረት የምንጾመው ቤተክርስቲያን ለልጆቿ አውጃ በህብረት የምንጾመው ጾም አለ። በዛ ደግሞ የፈቃድ ጾም ደግሞ አለ አይደል? የፈቃድ ጾም ደግሞ አለ። የፈቃድ ጾም ደግሞ ምንድነው? ለበረከት ለምሳሌ አሁን በሰሞነ በዚህ ሰሞን በፋሲካ ጸሎታችን ሰሞን ጾማችን ሰሞን የጌታን መከራ ህማም አይደለም የምናስበው አይደል? ያን የጌታ መከራና ህማም መምህር ብሩክ የተናገሩ ነው እንዴ? የሆነ ድምጽ ገባ ብዬ ነው። ኦኬ ስላላረሁ ነው የሚታርጋቸውና እሺ ሀሳብ ሊሰጡ ካልፈለጉ ብዬ ነው። ለመምህራኑ ቅድሚያ ስለምሰጥ ነው። እሺ ስለዚህ የፍቃድ ጾማችንም ደግሞ ጨምረን ከተወሰነው አሁን የቅዳሴያችን ጸሎት የሚያልቅበት ሰዓት አለ። ከዛ ደግሞ ኤክስትራ ጨምረን ደግሞ እንጾማለን አይደለ? ኤክስትራ ጨምረን እንጾማለን ደግሞ ለበረከት ብለን ህማሙን ግርፋቱን በዚህ ጾም ደግሞ በቃ በደንብ ጨምሬ ደግሞ ልጾም ስለ ኃጢአቴ ስለ በደሌ ጨምሬ ልጾም ጨምሬ ልስገድ ጨምሬ ይሄን ላድርግ እያልን ለበረከት ደግሞ ብለን የምንጾም ጾማል አይደል? የቅዳሴያችን ላይ ለምሳሌ ሰው ቅዳሴ ጨረሰ፣ ስጋው ደሙን ተቀበለ። ከዛ በኋላ የሚበላው ይበላል አይደል? ምንም ይከለል ይበላል። ፍስ ያው የስጋ አይበላም፣ ይበላል። አደራ በጣም ያለ ጥንቃቄ ያስፈልጋል። እና ይበላል ኢኔሴንስ ያው የጾም ይበላል ማለት ነው አይደለ? መልካም። አንዳንድ ሰው ደግሞ ከቅዳሴው በኋላ ይመጣና ጸበሉን ጠጥቶ ደግሞ ረዘም ላለሳት ደግሞ ይቆያል። ጸበሉን ብቻ በጠጣበት ማለት ነው። ገባሽ? ረዘም ላለሳ ቆይቶ ከፀሐይ ከጠለቀሽ በኋላ ጾሙ ምንድነው ደግሞ የሚበላም አለ። ቤተክርስቲያኗ ይህንን በስርዓቱ አስከታ የፈቃድ ጾሙ እንዳለ ሆኖ ደግሞ የአዋጅ ጾሙን በአንድ ላይ አስተባብራ ለምሳሌ የጌታን ሕመም በማሰብ የጌታን መከራ በማሰብ ከዚህ ጋር አድርገው ቀመሩን በዚህ አድርገው ሰዓቱን ሰዎች እስከዚህ ሰዓት ይጾሙት እስከዚህ ሰዓት ደግሞ ያደርሱት እያሉ ይሄን ጾም ያስቀምጣሉ። አንድ እንደውም የሆነ መጽሐፍ ሪፈር ላድርግሽ። ስርዓተ ቤተክርስቲያን ቆይ ላውጣልሽ። ቆይ ጠብቂኝ እሺ። ቢብሊ አታችሁ ማለት ኦኬ፣ በቃ ገስ ላይ ጠብቂኝ። እሺ ፍትሐ ነገሥቱ ላይ ያለውንም አውጣልሻለሁ። የእንትኑንም ሌላ ዲቴል የያዘ ዲቴል አለ፣ እሱንም አውጣልሻለሁ። ቆይ ፍትሐ ነገሥቱን ላውጣልሽ መጀመሪያ። እዛ ግሩፕ ላይ ያለሽ እንዴ? አዎ አለው። ኦኬ እዛ ጋር ስለ ጾም በእንተ ጾም የሚል ክፍል አለ፣ አይተሽዋል? አይ ቲንክ አይቼዋለሁ መሰለኝ። እዛ ላይ ግን አላገኘሁትም ነበር። ዲያቆን እንትን ልበለው እዛ ላይ ፈልጋለሁ። አሳይሻለሁ። በእንተ ጾም ብሎ ያስቀምጣል። ቆይ በእንተ ጾም ብሎ እስከ ስንት ሰዓት መጾም እንዳለብን፣ እንዴት መጾም እንዳለብን፣ ጾሙ ደግሞ የአዋጅ ጾም የፍቃድ ጾም የሚለውን ይሄን ሁሉ የያዘ ክፍል አለው።
እኔ አላውቀውም ነበረ። በአጋጣሚ ዲያቆን ሄኖክ የሆነ ቦታ ሲያስተምር ነው ወይ ኢንተርቪው ሲደረግ አይቼ በአብይ ጾም ላይ በ8ቱም ሳምንታት የተለያዩ ሰዓታት ነው የሚጾሙት ምናምን ብሎ ሲያወራ ሰምቼው ነበርና ያው ከየት ነው የመጣው ይሄ ነገር ብዬ ማለት ያው ኦብቪየስሊ ልክ እንደሆነ አውቄያለሁ፣ ግን ምንድነው እንትኑ ከዛ በጀርባ ያለውን ነገር ለማወቅ ነው። ጥሩ። በእንተ ጾም የሚለው የአንቀጽ 55 ላይ አለልሽ፣ ምዕራፍ 55 ላይ ወይም አንቀጽ 55። ኦኬ፣ ታነገስቱ ላይ አንቀጽ 55ን አንብቢ። እሺ ደግሞ ያው በጻፉ ካለሽ አንቀጽ 55 አንቀጽ 55 አንብበሽዋል ወይስ አላገኘሽውም? አለ እንትን ላይ የግሩፑ ላይ ፖስት ያደረከው ነው አይደለ? ፍትሐ ነገሥት ብሎ ሙሉን ያዛል። ኦኬ እሺ፣ እዛ ላይ አንቀጽ 55 ላይ አለልሽ። እሺ አንብቢውና ኢኒዌይስ ጠይቂኝ፣ ችግር የለውም። ምንም ችግር የለም። እሺ ጠብቂ፣ ሌላው መጽሐፍ ታወጣለሽ። እሺ እስከዛ ሌሎቻችሁን ጥያቄ ልቀበል እስካዘጋጅ ድረስ። 15 አይደለም ማለት 55 አንቀጽ 55 ግሩፑ። እሺ በኋላ አሳያችኋለሁ። እሺ ደሜ ወሰላም ብለን እስከዛ። እሺ ሰላም ለእናንተ ይሁን ውድ የተወደዳችሁ ኦርቶዶክሳውያን። ዲያቆንዬ እንዴት ነህልኝ? ሰላም ላንተ ይሁን ከላይም ከታችም ያላችሁ። እንግዲህ ኦርቶዶክሳውያን ዘወረደ ብለን ጾሙን ጀምረናል። እግዚአብሔር አምላክ ደግሞ በቸርነቱ የሆሳናን ጨርሰን እንግዲህ ፍልሰታን የምናገኝበት ይሁን። እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳችሁ። ሁላችንም እግዚአብሔር ይርዳል። እኔ አንድ ሁለት ጥያቄ ምናምን ነገር አለኝ። የባይቤል ካል የሆነ ነገር ነው። ጥያቄያችን ምንድን ነው? አንዳንድ ጊዜ ይሄኛ ነው ይሉናል። አሁን እኔ እንግዲህ በመጽሐፍ ቅዱስ ነውና የምናገረው ከዚህ ከመጽሐፍ ቅዱስ አንድ ቃል አውጥቼ ስናገር ማለት ነው ይሄኛውማ የኛ ነው እኛ ምናምነው ነው እናንተ አታምኑም የሚባል ነገር አለ። እና ዛሬ እንግዲህ እግዚአብሔር ይመስገን የሁሉ ሰው አለ። ሁለት ቃል ነው ማለት ነው። እዚህኛው ኤፌሶን ምዕራፍ 2 ቁጥር 8 ላይ ያው ታውቀዋለህ፣ ቃሉን ላንብበው ብዬ ነው። ታውቀዋለህ፣ እንደዚህ ይላል አምነን በጸጋው ድነናል። አምነን በጸጋው ድነናል፣ ይህም የእግዚአብሔር ጸጋ ነው እንጂ የእናንተ ስራ አይደለም አለ። እንግዲህ አምነን በጸጋው ድነናል። የዳንበት ደግሞ ከኛ ሳይሆን ከእርሱ የተነሳ እንደሆነ ይነግረናል። እንትን ላይ ደግሞ ምንድነው እዚህ ሮሜ 5:9 ላይ የኔም ጥያቄ እዚህ ነውና እኔም በኮንፊደንስ የምናገርበት ነውና ያሬዶ ምን አይነት ሐሳብ እንዳለክ እዚህ ላይ ትነግረኛለህ ማለት ነው። ምንድነው የሚለው መሰለህ እዚህ ጋር እንግዲህ በደሙ ዛሬ ከጸደቅን ይላል። ሮሜ 5:9 ላይ እንግዲህ በደሙ ዛሬ ከጸደቅን ከሚመጣው መከራ በእርሱ እንድናለን የሚል ቃል አለ እና አንዳንድ ጸድቀሃል የሚል ጥያቄ ያው ታውቃለህ አንተም ጸድቀሃል የሚል ጥያቄ ይመጣል። ሲመጣ እኔ ክርስቶስ በሰራው ስራ ጸድቄያለሁ ብዬ እናገራለሁ። በዚህ ቃል መሰረት ማለት ነው ጸድቄያለሁ ብዬ እናገራለሁ። ይሄ ቃል ያውድ ፍቻ አለ ወይስ እኛ ክርስቶስ ኢየሱስ በሰራልን ስራ ኦርቶዶክሳውያን ጸድቀናል ማለት እንችላለን ወይ? ያው ድነናል፣ እየዳንን ነው፣ እንድናለን የሚል አስተምሮ እንዳለን ሁሉ ማለት ነው። ድነናል ስንል ጸድቀናል ማለት አንችልም። እችን እስቲ መልስልኝ ያሬዶ። እሺ ጥሩ ጥያቄ። መልካም መምህሩ ካሉ አለሁኝ። ኔትወርክ ትንሽ ገባ ወጣ ይላል። እስካለሁ ግን ልቀጥል፣ ምናልባት ድምጽ የሚደርስ ከሆነ ጥሩ። እሺ ይቀጥል። ቅድሚያ ደርሶ ልስጥና የደሜንም ጥያቄ ሜይ ቢ የቢብሉንም ጥያቄ አንድ ላይ ከመለሱ ጥሩ ይቀጥሉ። ሚዩት ላይ ነው ይሰማል። የደሜን ነው አሁን እየሰማሁ የነበረው። እሺ ይቀጥሉ፣ ችግር የለውም። ዛሬ ኔትወርክ አስቸግሮታል። አንድ እንትን ነው ያበራው። ሁለተኛው ጥያቄ ልጠይቅና ልጨርስ ወይስ ይሄኛው ይመለስልኝ ነው? ሌላ ጥያቄ ልስና ችግር የለውም።
ማኪላ ባንዴ ሚዩት አድርጊልን። እሺ ደሜጓ ሰው የሰጠህን ክፍል የሮሜ መልእክትን ነው አይደለ? ሐሳብ እንድሰጥ የፈለከው ሮሜ ላይ ያለውን ነው። ከኤፌሶን አኳያ ከኤፌሶን 2:8 አኳያ በእርሱ ድነናል ከኛ ከሥራ ሳይሆን ከሚለው አኳያ ድኛለሁ ካል ጸድቄያለሁ ማለት አልችልም ወይ? በሮሜ 5:9 ምክንያት ለምን አሁን እኛ ለማሸማቀቅ የሚሞክሩት አይተው ከሆነ መዝሙሬ አልጸደቃችሁም እናንተ ይሉናል። እኔ ደግሞ ክርስቶስ በሰራልኝ ስራ ጸድቄያለሁ እላለሁ። ልክ ነኝ ልክ አይደለም ከኔ ሳይሆን ክርስቶስ ከሰራው ስራ ራሱም የሚለው እንግዲህ በደሙ ዛሬ ከጸደቅን ነው የሚለው። በደሙ በኔ አይደለም በደሙ ጸድቄያለሁ ብዬ ነው የምናገሩና ከዚህ የተነሳ ነው ጸድቀናል አልጸደቅንም ብዬ የምሎት ማለት ነው። መልካም እሺ ደሜዋ እንግዲህ በደንብ ማስተዋል ያለብን ነገር አለ። ኢየሱስ ክርስቶስ አድኖናል። አዎ ድነናል። ኢየሱስ ክርስቶስ በመስቀል ላይ በሰራው ቤዛነት አጽድቆናል። አዎ ጸድቀናል። አዎ ጻድቃን ሆነናል። አዎ ጻድቆች ተብለናል። ኦኬ ይሄ ኢየሱስ ክርስቶስ በመስቀል ላይ በሰራልን ስራ በቤዛነቱ ያገኘነው ዋጋ ነው። ምክንያቱም ክርስቶስ ስለ ከንቱ አልሞተም እኮ አይደል? መቼም የክርስቶስ ቤዛነት የክርስቶስ ሞት ለእኛ ጥቅማችን ነው እኮ። ለእኛ ያስገኘው ጥቅም አለ። ምን? አንደኛ ከጨለማ ወደ ብርሃን መተናል። ከርኩሰት ወደ ቅድስና ወደ ጽድቅ መተናል። ከሞት ወደ ህይወት ተሻግረናል። ከሞት ወደ ህይወት መሻገር አስኮ ማለት ነው ጸድቀናል። በክርስቶስ ድነናል ማለት ነው። አዎ ድነናል። አዎ ጸድቀናል። አዎ ቅዱሳን ተብለናል። አዎ ጻድቃኖች ተብለናል። ኦኬ ይሄ ማለት ግን ምን ማለት ነው? ይሄ ማለት ግን ይሄን ንጽህና ይሄን ቅድስና ይዘን ሳንቆይ ሳንጸና ድነናል፣ እየዳንን ነው፣ እንድናለን እንላለን። ድነናል የምንለው ከኢየሱስ ክርስቶስ በተሰራልን ቤዛነት ከኛ በሆነ ሳይሆን እኛ ላዋጣንበት እኛ አልተሳተፍንበት ከኛ ያልሆነ ከኛ መዋጮ ያልነበረበት እርሱ በቸርነቱ በፍቅሩ እንዴ የቁጣ ልጆች ሳለን አይደል የወደደን? በጨለማው ሳለን እኮ ወደደን። ሳንወደው እኮ ነው የወደደን። በዚህ ፍቅር ውስጥ እግዚአብሔር በልጁ ዓለሙ ሲታረቅ የኛ ድርሻ ነበረበት እንዴ? እኛ ወደነው ነበር እንዴ? አልወደድነውም እኮ። እኛ እኮ እንደውም እኮ ዓለም እኮ ሰቅሏለች ክርስቶስን፣ መድኃኒቷን እኮ ሰቅሏለች። ስለዚህ ዓለምን ከራሱ ጋር ሲያስታርቅ በዚህ እርቅ ውስጥ እኛ ያዋጣ ነው የእኛ ድርሻ የለም። ኦኬ ይሄ ድነናል፣ ጸድቀናል፣ ቅዱሳን አድርጎናል፣ ቀድሶናል፣ አጽድቆናል፣ በደሙ ዋሽቶናል። ደሙ ዝም ብሎ በከንቱ አልፈሰሰም። ኦኬ ድነናል ስንል ይሄን ነው እንግዲህ። ድነናል በሚለውስ ምን አለ? ቅዱሳን አድርጎናል፣ አጽድቆናል፣ ጸድቀናል ማለት ነው። ከጨለማ ወደ ብርሃን መተናል ማለት ነው። ኦኬ ከጨለማ ወደ ብርሃን የመጣ ነው። እኛ ግን ይሄ የተሰጠንን ቅድስና ይሄ የተሰጠንን ንጽህና ይሄን ያገኘነውን ቅድስናና የጽድቅ ሕይወት በጽድቅ ሕይወት ካልተመላለስን እሱን ትተን በስጋ ፍሬ እየተገለጥን በስጋ ሕይወት እየተመላለስን ከሆነ እንቆረጣለን። ከጽድቅ ሕይወት ከመዳን ሕይወት ከክርስቶስ አካልነት ከግንዱ ላይ ያ ቅርንጫፍ ሊቆረጥ ይችላል። ለዚህ ነው ፍሬ የማያፈራውን ዛፍ ሁሉ አይደለም የሚለው ፍሬ የማያፈራውን። ስለዚህ ፍሬ ካላፈራን ፍሬ አላፈራንም ማለት ደም የምመሰለ በጽድቃችን አልጸናንም ማለት ነው። ቅዱሳን ሆነን ሳለን ቅድስናችን አልጠበቅንም ማለት ነው። ጸድቀን ሳለን ጽድቃችንን አልጠበቅንም ማለት ነው። እንደ ጸደቀ ሰው በክርስቶስ እንደዳነ ሰው